አንድ ዘገባ ላይ ምን ተመለከትኩ መሰላችሁ? ኤስቴቫን ዊሊያም በቀልድ መልክ ሲናገር የተደመጠው አርሰናል ቼልሲ ሊገጥም ሰማያዊዎቹ ወደ ኤምሬትስ በመጡበት ጊዜ ሬስ ሴኒዮር አንድ ኳስ ኮንትሮል ለማድረግ ያደረጉት ጥረት ሳይሳካ ቀር በደንብ ኮንትሮል ማድረግ አቅቷቸው አየና በትልቆቹ ሚዲያዎች የተዘገበ ነው የምነግራችሁ። ፕሮፌሽናል ተጫዋች እንደነበር እንኳን ለማመን ተቸግሬያለሁ ሲል ተሰምቷል። ንቀት ተመልከቱ። ገና እኮ ኤስቴቫን ዊሊያምስ እንኳን ገና እኮ ነው እንደ ኤንዞ ፈርናንዴዝ እንኳን የዓለም ሻምፒዮን አልሆነም። የዓለም ሻምፒዮን ስል ከአርጀንቲና ጋር አልሆነም። እና እንደዚህ ያለው ንቀት ለአሎንሶ የሚሰራ አይደለም። ግራሃም ፖተርን ሃሪ ፖተር አሏቸው በቅጽል ስም ሲቀልዱባቸው። ሬስ ሴኒዮርን ተለዋጭ መምህር ይሏቸው ነበር አሉ የቼልሲ ተጫዋቾች። በግል ይወዷቸዋል እኮ ችግር የለም፣ ግን እንደ አለቃ ግን ናይ ብቁ አይደሉም የሚል እምነት ያለ እንደሚመስል ግልጽ ነው በቼልሲ ተጫዋቾች ማሊያ ነው። እና ቼልሲ የሾማቸው አሰልጣኞች በተጫዋቾች እይታ ሞገስ አላገኙም እያልኳቸው። በአሎንሶ ይሄ ሁሉ ስህተት መታረም አለበት። አዲስ አብዮት በስታንፎርድ ብሪጅ ለማቀጣጠል ከተፈለገ ተጫዋቾችን ሁሉ በአንድ ዓላማ ማስነሳት፣ በመልበሻ ቤት ውስጥ አዲስ ካልቸር ማምጣት፣ በልምምድ ሜዳ ላይ እንዲሁ አቲቲዩድን ማሻሻል፣ ተጫዋቾች ለትልቅ ዓላማ ለዋንጫ አሸናፊነት ይሄንን ሰማያዊ ማሊያ ለብሰው ይሄንን የአንበሳውን ባጅ ለጥፈው ራሳቸውን ማሳየት የሚገባቸው ቦታ እንጂ የሚቀለድበት ቦታ አይደለም ቼልሲ። አሜሪካውያኑ ዘግይቶ የገባቸው እውነት ይሄ ነው። አሎንሶ ያው ሃሪ ፖተር ተለዋጭ መምህር የምትለው አይነት አይደለም። ዓለም አክብሮታል ከሪያል ማድሪድ በስተቀር። ለመሰል ቅጽል ስሞች አይመችም። በማናጀር ስልጣኑም መልበሻ ቤቱን ትሬኒንግ ማዕከሉን የበለጠ ስርዓት ያስይዛል ተብሎም ታምኖበታል በብሉኮ አለቆቹ። ማናጀር መባሉ የተሰጠው ስልጣን ከፍ ያለ መሆኑን ተጫዋቾቹ አሁን ጠንቅቀው ያውቃሉ። መጨማለቅ የለም። እንደርሱ ከመምጣታቸው በፊት ይህንን ሰማያዊ ማሊያ የለበሱ ታላላቅ ተጫዋቾች፣ ደጋፊውን ያላሳፈሩ ተጫዋቾች በዚህ ወንበር ላይ የተቀመጡ አሰልጣኞችን ሁሉ ታዘው የአውሮፓ ሻምፒዮን፣ የዓለም ሻምፒዮን ሲሆኑ ታይተዋል። አሁንም ቦታው በሚገባው ሰው ተይዟል። ተጫዋች ታዲያ መታዘዝ ግዴታው ነው። አለበለዚያ አሎንሶ ጨከን እንዲል ታዟል። ጨከን ይላል ተብሎ የሚታሰብ ጨው ካልጣፈጠ እንደሚባለው ድንጋይ ነህ ተብለህ ትጣላለህ ይባላል። ቼልሲ የመሸጥ መብት አለው። የሚፈልግ ተጫዋች ብቻ እንዲቀጥል ነው የሚፈልገው። ሲቀጥል ታዲያ በሙሉ ደም እየሰጠ በቃ ያለፉት ዓመታት ወለም ዘለሞች መሆን የለባቸው። አሁን የኤንዞ ማሬስካ መውጣት ሰበብ ነው የሆነው ለቼልሲ ተጫዋቾች። ከዛ በኋላ ለመጡ ውድቀቶች ሁሉ የማሬስካን ስንብት እያነሱ ተጫዋቾች ክለቡን ሲወቅሱ ቆይተዋል። ወይል ሊሆን ይችላል፣ እውነትነት ሊኖረው ይችላል። ነገር ግን የራሳቸውን ጥረት እያጎደሉ ግን መሆን የለበትም። አሰልጣኞች ላይ እያሾፉ መሆን የለበትም። አሎንሶ ጥሩ አፈጻጸም ማሳየትና ውጤት ማምጣት ብቻ ሳይሆን በቼልሲ የተጠያቂነትን ባህል ይሄ ተጠያቂነት የሰፈነበትን ከባቢ መፍጠር የካልቸር ኦፍ አካውንታቢሊቲ አለ አይደል? እሱን መፍጠር፣ የፉክክርን የተወዳዳሪነትን ስነ ልቦና ማስረጽ፣ በስብስብ ውስጥ የወል ኃላፊነት ኮሌክቲቭ ሪስፖንሲቢሊቲ እንዲጸና ማድረግ ተቀዳሚ የቤት ስራዎቹ ናቸው። ከእንግዲህ ወዲህ በግዴለሽነት ጊዜን ማባከንና ኃላፊነትን መሸሽ በቼልሲ በፍጹም አይፈቀድም። ቼልሲ አሁን ቆርጦ ተነስቷል። ባለፉት 2 የውድድር ዘመናት በቼልሲ የታየው የሜዳ ላይ ዲሲፕሊን ብልሽትም መታረም እንዳለበት እዚህ ጋር በቤት ስራው ዝርዝር ውስጥ ተካቷል። የሜዳ ላይ ዲሲፕሊን ስለ የቢጫና የቀይ ካርድ ጉዳይ ራሳቸው ኤንዞ ማሬስካ እንኳን እንደ ተጫዋች ነበር ቢጫና ቀይ ካርድ ሲያዩ ነበር። ይሄንን የቢጫና የቀይ ካርድን መጥፎ ካልቸር ማስወገድ ሲገባቸው ማሬስካ ራሳቸው
የቀይ ካርድ ሰለባ የሆኑ ትዝብት ውስጥ ሲገባ ነበር ቡድኑ። ከተጫዋቾቹ መለየት አልቻለም። ሬስ ሴኒዮር ደግሞ ችግሩን በቁጥጥር ስር ለማዋል ጭራሽ አልቻሉም። እሳቸው ደግሞ he was too good የእሳቸው ለእግር ኳስ አሰልጣኝነት የሚሆን አይደለም ባህሪው። እንደዚህ ላለ ትልቅ ክለብ እንዲህ ያሉ ትልቅ ተጫዋቾችን ማኔጅ ለማድረግ የሚያስችል አይደለም። እያለሳለስክ እየተሽሙንሙን ካይሆንም እየተቅለሰለስክ አይሆንም። እመነኝ፣ እዚህ ጋር ቆፍጠን ማለት አለብህ። ስቲክ ነው የሚሰራው ካሮት ሳይሆን። እና ሬስ ሴኒዮርም በቁጥጥር ስር ሊያውሉት ያልቻሉት ችግር ሆነ። ማሬስካም ራሳቸው እንዲያውም የስብስቡ አካል ሆነው ቀይ ካርድና ቢጫ ካርድ አመላቸው ሆነ። እና ቼልሲ የሚያስፈልገው በመሃል ላይ ያለውን አሎንሶ ይህንን ዝመት የማቃናት ግዴታ አለበት። የሜዳር ዳር ተምሳሌትነትን ማሳየት፣ በስብስብ ውስጥ ያለን ስታንዳርድ ከፍ አድርጎ ሴት የማድረግ ኃላፊነት። የተጫዋቾች እድሜ ወይም ልምድ ሳይገድበው ንቅዘቱን አደብ ሊያስገዛ ተሹሟል። አጀማመሩም ይሄ ይመስላል። አሌሃንድሮ ጋርናቾን አልፈልግም ሲል በብቃት ብቻ ይመስላችኋል? ልጁ እኮ ፖቴንሻል አለው። የትኛውም አሰልጣኝ ማንም የሚያየው አጠቃቀሙን የሚያውቅ አሰልጣኝ ሊጠቀምበት ይችላል። ግን እንደዚህ ያለፈ ታሪኩ በተለይ ህጸጽ ያለበት ፋይሉ ነጭ ያልሆነ ጥቁር ነጥብ የበዛበት በዲሲፕሊን እንደ ጋርናቾ ያለ ተጫዋች እንዲህ ላለ አብዮት ጸረ አብዮተኛ በቀድሞ መንግስት አገላለጽ አይሆንም። መልበሻ ቤትህን ነው የሚያተረማምስብህ። በቃ ኔጌቲቭ ሄድላይን ይፈጥርብሃል። እና ቼልሲ ፉትቦል ክለብ ውድ አድማጮች የሥራ መደቡን ይፋ ባረገበት ጊዜ ማናጀር ነው የሚሆነው ባለበት ጊዜ የሰጠው መግለጫ ያወጣውን መግለጫ ይሁት ስለ አሎንሶ ባህሪና ታማኝነት አስታውሶ ነው የጻፈው። ከዛም አሎንሶን በመጀመሪያው መግለጫው ላይ በንግግሩ ምን አለ? በስብስብ ውስጥ አለ የደለበ ተሰጦና አቅም አለ። ይህንን መምራትም ለእኔ ታላቅ ክብር ይሆናል። አሁን ትኩረታችን ጠንክሮ መስራት፣ ትክክለኛውን ባህል መገንባትና ዋንጫዎችን ማሸነፍ ላይ ይሆናል አለ። ከባለቤቶቹ ጋር መነጋገሩን ደግሞ አትቶ እዚህ ጋር በከፍተኛ ደረጃ በሃይ ስታንዳርድ በተከታታይ ለመወዳደር የሚችልና ለዋንጫዎች የሚፋለም ቡድን መገንባት እንፈልጋለን አለ። ዓላማውን ግልጽ ነው ያደረገው። ስራው ይድረስ ሊሆን አይችልም። ቀላል ያልሆነ ግን ፈታኝ ስራ ነው አሎንሶ የሚጠብቀው። ቀላል ያልሆነ በጣም ፈታኝ ስራ። የባለቤቶቹና የተለያዩ ባለሙያዎች እና መምሪያዎችን ድጋፍ ይፈልጋል። ከዚያም ደግሞ የደጋፊን ትዕግስት ይጠይቃል ስራው። የባለቤቶቹም ትዕግስት እንግዲህ ከነሱ ጋር ተነጋግሬ ተስማምቻለሁ ካለ ትዕግስት ጊዜ ይሰጠኛል ብሎ አምኗል ብዬ ነው ማምነው። ግን ደጋፊዎች ደግሞ የመጀመሪያዎቹ ወራት ላይ አሎንሶን መታገስ ይኖርባቸዋል። ምክንያቱም የሚቀይረው ከባቢውን ብቻ ሳይሆን የባህል አብዮት ብቻ ሳይሆን የሚያመጣው የጨዋታም የስልት አብዮትም ጭምር ነው። እንደ ማሬስካም እንደ ሬስ ሴኒዮርም አይጫወትም፣ እንደ አሎንሶ ነው የሚጫወተው። ለዚህ የሚሆኑ ተጫዋቾችን መቀላቀል፣ ለዚህ የማይሆኑ ተጫዋቾችን ደግሞ ለገበያ ማቅረብ፣ ይህንንም ማኔጅ ማድረግ፣ እነርሱንም ማዋሃድ፣ ከዚያ ስታንዳርድ ሴት ማድረግ የእርሱ ዓላማ ነው፣ የአብዮቱ ዓላማ ነው። ለዚህ ነው ማናጀርነት የተሰጠው። በቃ ይኸው ፈረሱም ሜዳውም ጋልብበት። 5 ስፖርቲንግ ዳይሬክተሮች በተሰበሰቡበት ፉትቦል ክለብ ውድ አድማጮች ይሄን የመሰለ ስልጣን ማግኘት ቀላል ነገር አይደለም። ከበድ ያለ ቦልድ ውሳኔ ነው። ምክንያቱም አሎንሶን መቼም አልተማርክም የሚለው የለም። ተሞክሮ ድንቅ ነው። በፔፕ ጋርዲዮላ፣ በጆዜ ሞሪኖ፣ በካርሎ አንቸሎቲ፣ በቪሴንቴ ዴል ቦስኬ፣ በራፋኤል ቤኒቴዝ ስር የሰለጠነ ከሁሉም ጠቃሚ ተሞክሮ የቀመሰ በእነዚህ 5 ዩኒቨርሲቲዎች ትምህርት ጥቅስ ውስጥ አድርጉት ስር የተማረ አሰልጣኝ ነው። ከጋርዲዮላ ታክቲካዊ ትንተናዎችን፣ ጥቃቅን ታክቲካዊ ምክንያቶችን፣ ታክቲካዊ ሐሳቢነትን ወርሷል። ለነገሮች ለዝርዝር ጉዳዮች ትኩረት መስጠትን ወርሷል።
ከቤኒቴዝ ከጨዋታ ተቀያያሪነትን፣ እስስታዊ ታክቲካል አቀራረብ፣ እንደ ተጋጣሚ ሁኔታ አዳፕት የማድረግ ራስን የመቀየርን ስልት ተምሯል። ከጆዜ ሞሪኖ ሜቶዶሎጂስት ሆኖ ነው የመጣው። አንድን ስብስብ ለውጤት ለማብቃት በምን አይነት መንገድ ማነሳሳት እንዳለበት ከሞሪኖ ተምሯል ተብሎ ይታመናል። ከካርሎ አንቸሎቲና ከቪሴንቴ ዴል ቦስኬ ደግሞ የሰው አስተዳደርን ማን ማኔጅመንትን የቀመሰ የበቃ የተማረ እንዲሁም እጁን ደግሞ በውጤታማነት ያፍታታ አሰልጣኝ ነው። ተመን አይወጣለትም። ከባድ ሚዛን ነው። ማን ነው እስቲ በእነዚህ ጋርዲዮላ፣ ሞሪኖ፣ አንቸሎቲ፣ ዴል ቦስኬ፣ ቤኒቴስ ስር ሰልጥኖ ያደገ እዚህ ደረጃ የደረሰ አሰልጣኝ ማን ነው? ዩኤፋ እኮ ፕሮ ኤ ምናምን ኮርስ ሲሰጥ ፕራክቲካልና ንድፈ ሐሳባዊ ኮርሶች ነው የሚሰጥ። እርግጥ ኢንስትራክተሮች ይሾሙል ይሆናል። ነገር ግን ከጋርዲዮላ፣ ሞሪኖ፣ አንቸሎቲ ስር ዴል ቦስኬ፣ ቤኒቴስ ስር እንደ መሰልጠን ግን አያስተምርህም። ይሄ በአመታት የምታገኘው ልምድና ትምህርት ነው። ሜቢ 15 ቀን የአንድ ወር ሊሆን ይችላል የዩኤፋ ፕሮ ስልጠና። ሌሎችን እያወጣህ ላይ ትደርሳለህ። እርግጥ ሌሎቹን ዝም ብሎም አይሰጥም። የፕሮፌሽናል ላይሰንስ ብዙ መመዘኛዎች አሉት። ያም እንዳለ ሆኖ ግን የአሎንሶ ትልቁ ትምህርት በእነዚህ ሰዎች ስር በተጫዋችነት ማለፉ፣ እንዴት ማኔጅ እንደሚያደርጉ ሰውን፣ እንዴት ማኔጅ ማድረግ እንደሚችሉ ቡድንን፣ ታክቲካል ንድፈ ሐሳቦች እንዴት እንደሚተገበሩ፣ እንደ ተጋጣሚ ሁኔታ ደግሞ በጨዋታ መሃል ነገሮች እንዴት መቀየር እንዳለባቸው ጠንቅቆ ተምሮ ያደገ ነው። ያደገ ምላችሁ ወደ አሰልጣኝነት ያደገ ነው። ቼልሲ ይህን አቅም በውጤት ተቀይሮ ማየት ይፈልጋልና ድጋፍ ከክለቡ አመራሮች ይሰጠው ዘንድ የቆረጠ ይመስላል። ቁርጠኛ የሆነ ድጋፍ ይፈልጋል። ቁርጠኛ ድጋፍ ሊያደርግለት ብቻ ሳይሆን የኃላፊነት ስልጣኑንም ሊያከብርለት የወሰነ ይመስላል። ለዚህ ነው ለአሎንሶ 4 ዓመት ኮንትራት የሰጠው። 4 ዓመት ኮንትራት። ስራውን በሙሉ አቅም ጀምሯል። አሁን ቼልሲ አምና 10ኛ ደረጃ መጨረሱ ለምዕራብ ለንደኑ ክለብ አሳፋሪ ነው። ክብረ ነክ ነው። ቼልሲ የሚድ ቴብል ክለብ አይደለማ። እድሜ ለአብራሞቪች ስታንዳርዱን ሰቅለው ሄደዋል። እና የቼልሲ ደጋፊዎች የዘወትር ህልም ያንን አሸናፊውን ሰማያዊ ማሊያ ለባሽ መልሶ ማየት ነው፣ ሌላ አይደለም። ያንን በእንግሊዝ ትልልቅ ስቴዲየሞችና በአውሮፓ መድረክ ላይ ብርቱ አይበገር የሆነውን ሁልጊዜም የትልልቅ ከዋክብት መገኛ የሆነውን ያንን ቡድን ማየት ነው። በብሉኮ ዘመን ይሄንን አላዩም። ጭራሽ በፋይናንሱ በኩል ከባድ ኪሳራ አድርሶባቸው መጪውን ዘመን በጥርጣሬ እንዲያዩ አድርጓቸው እና አሎንሶ ይህ ኃላፊነት ተሰጥቶታል። ቼልሲን ወደ ነበረበት ከፍታ መመለስ። የቼልሲ ደጋፊዎች ትልቅ ነበርን፣ ትልቅ እንሆናለን ብለው መፈክር ማሰማት ይችላሉ አሁን። ምክንያቱም በአሎንሶ መተማመን ይቻላል። ትልቅ ተስፈኛ ስለሆነ ለፕሪሚየር ሊግም አዲስ አይደለም። የቋንቋ ችግር የለበት፣ ምን የለበት። በተጫዋችነቱ ስለሚያውቀው በአሰልጣኝነት እርግጥ ፕሪሚየር ሊግን አልሞከረውም፣ ግን ይሄን ማድረግ ይችላል የሚል እምነት አለ። በሪያል ማድሪድ ግለት ውስጥ የኖረ በቼልሲ መካከለኛ ሙቀትን የቼልሲ መካከለኛ ሙቀት መቋቋም አይችልም ማለት አይቻልም። እና ሰሞኑን አሎንሶ ምን ብሎ ተናገረ መሰላችሁ? በዚህ መግለጫው ላይ የምንፈልገው ትክክለኛ ስነ ልቦና፣ ትክክለኛ የማሸነፍ ረሃብ፣ ከፍ ያለ ስታንዳርድ ያሉትን ቡድን ነው አለ። በዕለት ተዕለትም እነዚህን ለማሳካት መስራት ነው። እኔ የጦር ጄኔራል አይደለሁም፣ ነገር ግን ጥሩ ባለሙያ ነኝ። እያወራን ያለነው ስለ ቼልሲ ነው። በክለብ ውስጥ ይህንን ስነ ልቦና እንዴት መገንባት እንደምንችል እንዲሁም ትክክለኛ ውሳኔዎችን እንዴት ማሳለፍ እንደምንችል ነው የቤት ስራችንም የሆነው አለ። እዚህ ላይ የመጀመሪያውን አረፍተ ነገር ልድገምላችሁ። የምንፈልገው ትክክለኛ ስነ ልቦና፣ ትክክለኛ ሜንታሊቲ በሚለው መግለጽ ይሻላል። ትክክለኛ የማሸነፍ ረሃብ፣ የማሸነፍ ረሃብ፣ የፉክክር ፍላጎት ማለት ነው እና ከፍ ያለ ስታንዳርድ፣ በሁሉ ረገድ ከፍ ያለ ደረጃውን
ያሳደገ ቡድን ማቅረብ ነው እና ይህንን ካልቸር ከማስፈኑ አብይ ዓላማ ጋር ታዲያ አሎንሶን የሚጠብቁ ስራዎች አሉ። እነዚህን ስራዎች ማየት ያስፈልጋል። ቀዳሚ የቤት ስራዎች የሚባሉ ለምሳሌ ኤንዞ ፈርናንዴዝ የዚህን አርጀንቲናዊ ጉዳይ እልባት ማግኘት አለበት፣ እልባት ማስገኘት አለበት አሎንሶ። አለበለዚያ በሙሉ ልብ ይጫወት ካልሆነ ደግሞ ይልቀቅ ነው ማለት ያለበት። ግን ደግሞ ኤንዞ ፈርናንዴዝ ቢቀጥል ለአሎንሶ ይጠቅማል። አሳምኖት በስታንፎርድ ብሪጅ እንዲቀጥል ቢያደርገው። እርግጥ የቼልሲ የስታንፎርድ ብሪጅ ከፊል ደጋፊዎች አሁን ፈርናንዴዝ እንዲለቅላቸው ይፈልጋል። ባለፈው ከትላንትና በስቲያ በአንድ ስፔን ጋዜጣ ድረገጽ ላይ ያነበብኩት ምክንያት ዝርዝር ጉዳይ አለው። ይሄ ግን ቢቀጥል አሎንሶም እንዲቀጥል እፈልጋለሁ ብሏልና በቀጣይ የሚሰራው ጠንካራ ቼልሲ ዋልታ ሊያደርገው ይችላል። ማድሪድን የመመኘቱ ጉዳይ አይደለ? ያኔ በሬሴኒዮር 2 ጨዋታ እንዲቀጣ ያደረገው በይፋ በመናገሩ ልልቀቅ እያለ አዝማሚያ እያሳየ ነው። ሪያል ማድሪድ ደግሞ ምንም ዓላማ እንደሌለው በዚህ ወር ደጋግሞ ገልጿል። ምንም ከፈርናንዴዝ ጋር ምንም ዓላማ እንደሌለው። ሰሞኑን ለነገሩ ማድሪዶች እችን ነገር አብዝተዋል። በኦሊሴ ላይም ይሄን ሲሉ ነበር፣ በሮድሪ ላይም ይሄን ሲሉ ነበር እና አሁንም በኤንዞ ፈርናንዴዝ ላይ ይሄን ሲሉ ነበር። እንግዲህ የሪያል ማድሪዶች ሐሳብ ጄኒውን ከሆነ ኤንዞ ፈርናንዴዝ ከቼልሲ ጋር መስማማት አማራጭ ሊሆንለት ይችላል። እድሜው 25 ነው። ኤንዞ በቻቪ አሎንሶ ውስጥ ጠንካራ ቡድን ለመገንባት የሚያስችል አንድ የማዕዘን ድንጋይ መሆን የሚችል ተጫዋች ነው። በችሎታው ማንም አይጠራጠርም። እንዲያውም አሎንሶ ከተሳካለት በኤንዞ እና በኮል ፓልመር ላይ ቡድኑን መስራት ይፈልጋል። ሞሰስ ካይሴዶም እንዳለው ኤንዞ ከለቀቀም ቼልሲን በገቢ መጥቀም ደግሞ አለበት። በ2023 በ107 ሚሊዮን ፓውንድ የተገዛው ይህ ተጫዋች አሁን ከተሸጠ በ120 ሚሊዮን ፓውንድ ተሽጦ የሂሳብ መዝገቡንም ለማስተካከል ሌላ ተጫዋችም ለመግዛት የሚያስችል የፋይናንስ ጥቅም ለቼልሲ ሰጥቶ ነው መሰናበት ያለበት። ከቀጠለ በሙሉ ልብ ይቀጥል፣ ካልቀጠለ ደግሞ ጠቀም ባለ ገንዘብ ይሸጥ። የዚህን ተጫዋች ጉዳይ እልባት ማስገኘት የግድ የሚሸጡ ተጫዋች መኖር አለባቸው። ምክንያቱም የአውሮፓ እግር ኳስ ላይ ተሳትፎ ስለሌለ ገቢ ይቀንሳል። በብሪቲሽ ፉትቦል በክለብ ታሪክ ታይቶ የማይታወቅ ከባድ የገንዘብ ኪሳራ የደረሰበት ክለብ ነው ቼልሲ። 262 ሚሊዮን ፓውንድ በአንድ ፊስካል ሲዝን፣ በአንድ የሂሳብ ዘመን 2024-25። ማንቸስተር ሲቲ እንኳን በ2011 197.5 ሚሊዮን ፓውንድ ነው የከሰረው፣ ሪከርድ ተብሎ ያን የተያዘ። አሁን ግን ብሉኮ መጣና በ262 ሚሊዮን ፓውንድ ይሄን ሪከርድ አሻሻል። ስለዚህ እንዲህ አይነት ቀልድ አይሰራም፣ የፋይናንስ ቀልድ አይሰራም በዚህ ዘመን።